የሩሲያ ምዕራፍ ዘመቻ በድል ከተጠናቀቀ የዩክሬንና 3 ግዛቶችን መነጠቅ ይሆናል። ሉዓላዊ የሆኑ ግዛትም በአካባቢው ሲተከሉ አንድ ግዛት ወደ ሩሲያ የሚቀላቀል ይሆናል። ሉሃንስክ፣ ዶንባስና ክሬሚያ ፖሚ ይሆናል የተባለው ምንድነው የምታየው? ዜና ነው። ዜናማ ዜና ነው። ማን ፈቅዶልሽ ነው ዜና የምታየው? እርፍ። ዜናን ለማየት ደግሞ ማንን ላስፈቅድ? እኛ እኮ ትምህርት ቤት ስለምንሆን አንሰማም። እኔ ምን ነው አስፈቅዳችሁ እዩ ተባለ እንዴ? ወሬ መደለዙን ትተሽ እኔን ማስፈቀድ አለብሽ። ለምን? ዜና ባንቺ እድሜ ላሉ ልጆች የተከለከለ ነው። እፉ ነው። እኛም አልቻልነው። ይቅርታ፣ አንድ ጥያቄ ልጠይቅ። ቀጥይ። ለምንድን ነው የተከለከለው? ጥሩ ወሬ የለውማ። ተዋጉ፣ ተከሰከሱ፣ ተፋጁ፣ ተላለቁ፣ እርስ በርስ እልቂት ምናምን ነው። እዚህ ሀገር እንደሆነ ሰበር ዜና ካልሆነ የሚታይላቸው አይመስላቸውም። ይሄንን ደግሞ ቁጭ ብለሽ ስታይ ለጭንቅላትሽ ጥሩ አይደለም፣ ኮላፕስ ያደርጋል። እሱ እኮ የተቃዋሚ የግል ቲቪ ነው። እኔ እኮ የማያም የምሰማውም የመንግስትን ነው። የመንግስትን ነው? አዎ። እሳት ካየው ምን ለየው? ዜና ዜና ነው። አንተ የመንግስት እኮ ትምህርት ቤት ተሰራ፣ መሬቱ ለማ፣ ህንጻው ተሰራ፣ ገበሬው አረሰ፣ ከብቶቹ ወፈሩ፣ ለአስተማሪ ደሞዝ ተጨመረ የሚል ጥሩ ጥሩ ዜናዎች ነው የሚታዩበት። እሱም ቢሆን እውነቱ አጠራጣሪ ነው። መቼ አይተም ታውቀውን ነው? በቃ ተናገርኩ። ለአንቺ የሚሆኑና የተመረጡ ፕሮግራሞችን ነው መርጠሽ ማየት ያለብሽ። ያለበለዚያ ትጋጭኛለሽ። እንደዚህ ጭቆና ቀንበር አትጭንም። ምን አልሽ? ይሄ እኮ ነው በቃ የዜናው ውጤት። አዎ፣ ለነጻነቴ ይታገላል። ውሽ የዚህ ሀገር ፖለቲካ ሄዶ እናንተ ጋርም ደርሷል። ነገ ደግሞ ለነጻነቴ እታጠቃለሁ፣ ጫካ ገባለሁ ትይኛለሽ። አይቀርም። አዎ፣ እንጨት ለመልቀም ማን ይከለክለኛል? ለማንኛውም ጭቆናም አልሽው እቀባ፣ ይሄ ዜናና የፖለቲካ ወሬ እንድታይ አልፈቅድልሽ። ሁሉም ሰላማዊ ህዝብ እንደተረገጠ ነው። አቤት። አዎ፣ ይሄ ቤት የነጻነትና የእኩልነት ነው መሆን ያለበት። ቀለብ ከሰፈርሽ ይቻላል፣ በእኔ ቀለብ ግን በፍጹም አይሆንም። እንዴ! ኧረ ናሁም፣ ለካ ዘግይቼ ነው የተረዳሁት። ተነክረሽልኛል። ለማንኛውም ማታ ስመጣ እቺ ያጠለቅሻትን የፖለቲካ ማስክ አውልቀሽ ትጠብቂኛለሽ። ያለበዛ ፍጭት በቃ። አንድ የመጨረሻ ጥያቄ። ቀጥይ። ምን አይነት ዜና እንዳይ አድቫይስ ታደርገኛለህ? ለልጅ የሚሆን ነው ይሄ። ልጅ የሚሸጥ ስትዩ ዳይፐር ወተት። ለምሳሌ በጣም ጥሩ ነው። ለምሳሌ ጥንቸልና ኤሊ ነበሩ። ሩጫ ተወዳደሩም። በሩጫውም ጥንቸል አፈትልኮ ሄደ። በጣም ሮጠ። ዞር ብሎ ኤሊን ሲያየው ሩቅ ነው። አይ እስከዛ ብተኛ አይቀድመኝም ብሎ ጥንቸል ተኛ። በዛው እንቅልፍ ይዞት ሄደ። ትጉህና ታታሪው ኤሊ እየሮጠ ሄዶ ውድድሩን አሸነፈ። ከዛ ህዝቡ እንዳለ ተደስቶ ጥንቸል ጉረኛ ኤሊ ትጉ ሰው ከበረ ብሎ ዘመረ። ህዝቡ ሲጮህ ጥንቸል ደንግጦ ተነሳ የሚል ዜና። ወይ ነው ይሄ? አይሆንም። ለምን ነው የማይሆነው? የስፖርት ዜና ነው የሚመስለው። ሌላስ? ስፖርት ነው። አንድ ሰው ነበረም። እጮኛ ጠፍቶት ፍለጋ ከቤቱ ወጣ። ዞሮ አንድ ሰው ቤት ገባ። ልጅቷን አያት ተከናንባ። ወደዳት፣ ወደደችው። ይዟት ጠፋ በሌሊቱ። በጣም ሄዱ። በጣም ከሄዱ በኋላ አባይ ደረሱ። በጣም ከሞላ መሻገር አቃታቸው። ከዛም ቁጭ ብለው ውሃው እስኪጎድል በዛ በበጋ በዛ በክረምት። አይሆንም። ናም አትልፋ። ይሄም አይሆንም። አትልፋ በቃ። ለምን? የሜትሮሎጂ ዜና ነው የሚመስለው።
እነዚህ ነው ያሉት። እንዴ ቲሸርትና ሱሪ ብቻ እንዴት ይገኛል? የተበሳሳ ቦታ አለ? አዎ በስለት የተወጋ ይመስለኛል። ብዙ ቦታ ነው የተወጋጋው ማለት ይቻላል? አዎ አታየም እንዴ? የሰው ጭካኔ! አንድ ቦታ ብቻ አይበቃም ነበር? አልሞት ካለ 2፣ የድመት ደግሞ ነፍስ ከሆነ ያለው 3። ሰው እንዴት እንደዚህ የፓስታ ማጥለያ እስኪመስል ድረስ ይወጋል? ደሱ የሰው ልጅ ከሞተ በኋላ እኮ 10 የሞጋው 100 ጊዜ ለውጥ የለውም። ለማች ነው። ለቤተሰብስ፣ ለተመልካችስ፣ ሌላውን ተው፣ ለኛ ለመርማሪዎች አያስቡም? እኔ የምልህ ይሄ ቲሸርት አዲስ ነው ልበል? አዲስ ነው ማለት በምን አወቅ? ባጁ ራሱ አልተገነጠለማ። አይገርምም? ምኑ ሳይለብሰው ነው የወጉት ማለት ነው። ሳይለብሰው ደግሞ እንዴት ይወጉታል? በዛ ላይ ጨርቁ ውሃ የነካው አይመስልም። አንዳንዴ ደግሞ ያንተ እውቀት ምን አንዳንዴ ሁልጊዜ ጠራዝ ነጠቅ ይበዛል። ለማንኛውም ያረፈበትን ክፍል ቀስ አሻራ እየተጠነቀቀ እናንተ መኪና ውስጥ አለ ቱሪስቶችን ላብራቶሪ። ይሄ ነገር ግን አርቲፊሻል ነው ልበል? ወይ ዘፋኟ ኑሯችን አርቲፊሻል አለች። አንተ ደግሞ ሞታችንም አርቲፊሻል ነው ልትል ነው? የሆነ ሆን ተብሎ የተደረገ ነገር እንዳለ ያስታውቃል። ኧረ ዝም በል። እንዴት? የሆነ ትንቅንቅማ ነበረ። ተመልከት፣ ያው ተመልከት። ሟች ከመሞቱ በፊት ህይወቱን ለማዳን የትየለሌ ጥረት እንዳደረገ ያሳያል። እስቲ እዛኛው ክፍል ሂድ። የትኛው? እዚህ ከጎን ያለው ክፍል ነው። ለምን? ሂድና እነግርሃለሁ። አሃ ገባኝ። ደሱ ይሰማል? አቤት። ይሰማል? አይ አይሰማም። ና በቃ እንሂድ። እና ማደር ፈለክ? አልጋ ውስጥ ተወሰወስክ አይደለ? ጎን ለጎን አልጋ የያዙ ሰዎች ይተዋወቃሉ? አይ የሚተዋወቁ አይመስለኝም። ምክንያቱም በተለያየ ሰዓት መጥተው ነው አልጋ የያዙት። ያለን ጊዜያዊ መረጃ የሚያሳየው ሟችና ገዳይ ከፍተኛ ትንቅንቅ እንዳደረጉ ነው። ጩኸትና ትርምሱን አልሰማህም? በጭራሽ ምንም ነገር አልሰማሁም። እሺ በጊዜያዊነት ሞቷል ተብሎ የተጠረጠረውን ሰው ኪስ ስንፈትሽ መታወቂያ አግኝተናል። ከጎኑ የያዘው ሰው መታወቂያውን ረስቶ ሄዷል። ልሰጣችሁ እችላለሁ። በጊዜያዊነት ሞቷል ተብሎ የተጠረጠረው ሰው አልጋ ሲይዝ እንዴት መታወቂያ አልተቀበልከው? አይ ናኦሚ፣ አንዳንድ ሰው እኮ ይቸኩላል። ያው ማን ነው ገዳይ የሚለውን ለጊዜው ያዝ አድርገን ሟች ማን እንደሆነ ማጣራት ይኖርብናል። ማንነቱንማ መታወቂያው ይነግረናል። ሟች ሰለሞን ባሩ ይባላል። ከክፍለ ሀገር ነው የመጣው። ለምን ጉዳይ? መታወቂያ ላይ ባለው ስልክ ደውላችሁ አላጣራችሁ? አጣርተናል። ለአንድ መንግስታዊ ድርጅት ዩኒፎርም ለማሰራት ጨረታውን ላሸነፈው ድርጅት ወደ 6 ሚሊዮን ብር ለመክፈል ነው የመጣው። ስለዚህ ይሄንን ብር ለመዝረፍ ነው ከጎኑ ያለው ሰው የገደለው። ደሳለኝ፣ ብሩን ለመዝረፍ ከሆነ የገደለው ሬሳውን መሰወር ለምን አስፈለገ? ይኸውልህ ነው፣ በመጀመሪያ ደረጃ ሬሳ አይባልም፣ አስክሬን ነው የሚባለው። በሁለተኛ ደረጃ አስክሬኑን ወስዶ ቀብሮ የወንጀሉን ደብዛ ለማጥፋት ይሆናል። በሚገርም ሁኔታ የደረሰን ሪፖርት የሟች ቲሸርት ላይም ሆነ አንሶሎ ላይ የተገኘው ደም የሰው ደም አይደለም። ምን ማለት ነው? ደሙ የዶሮ ደም ነው። የዶሮ ደም? አዎ የዶሮ ደም። እንዴት ሊሆን ይችላል? አሃ ቲሸርቱን ዶሮ ለብሰው ነበር ይሆናል። አንተ ካልክ ምን ይደረግ ይሆናል። በቃ ሟች ሰለሞን ማሩ የተባለውን ግለሰብ የገደለው ሰው ሳይሆን ዶሮ ነው ማለት ነው። ባጭሮት ደሳለኝ፣
ከደረጃ ዝቅ ብለህ እንድትሰራ ላድርግህ እንዴ? ምን አደረግ? አሁን ውጡ በፍጥነት። ውጤት ፈልጋለሁ፣ በተለይ ካንተ። እሺ ምን ሆነሃል? ምን ሆንኩ? ወረዳ 5 እኮ በዚህ ነው። እና ታዲያ እኔ መች በዚህ ነው አልኩ እኮ። በዚህ ነው የኔ ወንድ። የቤትህን አመል እዛው ጭቅጭቅ አልፈልግም። እኔ እኮ እያንኳኳ ነው ለመሳተፍ ያለ። ሰላም ሰላም አለን። እንዴት ነህ? ማቲያስ ሰለሞንን ፈልገን ነበር። እኔ ነኝ። ምን ነው? ይሄ መታወቂያ ያንተ ነው ማለት ነው? አዎ የኔ ነው። ግን እኮ መታወቂያ ጠፍቶብኝ ሌላ ከወጣሁ በጣም ቆይቻለሁ። እስኪ አሁን ያለ መታወቂያ የት አለ? ይሄው ግን በሰላም ነው? ከትላንት ወደ የት ነው ያደርከው? እቤቴ። አረ ምን ተፈጥሮ ነው? አስጨነቃችሁኝ እኮ። መጨነቁንማ መታወቂያ እንዳይጠፋ ለመጠንቀቅ ብታደርገው ጥሩ ነበር። ማለት በመታወቂያ ወንጀል ተፈጽሟል። ወንጀል? የምን ወንጀል? መታወቂያችሁን የትም እየጣላችሁ መልሳችሁ ቀበሌ ተብሎ አይሰጠንም አጉላላል ምናምን ትላላችሁ። መታወቂያን በአግባቡ መያዝ ነበረብን። አረ ከዚህ በኋላ በደንብ ይዛለሁ። ለማንኛውም እስከዛ ናቀጥል። ወዴት? ወደ ፖሊስ ጣቢያ። አረ እኔ ምንም የማውቀው ነገር የለም። መታወቂያ ጠፋብኝ በቃ። አረ እኔ ምንም የማውቀው ነገር የለም። እሱን አንተ ነህ የምታውቀው። እኛ ግን ነገሮችን እስክናጣራ ድረስ ማረፊያ ቤት ትቆያለህ። ወይኔ ወይኔ ወይኔ! ምን አለ መታወቂያህን በስነ ስርዓት ቢያዝኩ። እሱ ዋናው ነገር ነው። ግን ሲጠፋብን ፖሊስ ጣቢያ ማመልከት ነበረብን። ቢያንስ የሚፈጠረውን ማንኛውንም ነገር ያቀልልሃል። ሰውየው ሲወጣ አላየሁትም ብለሃል። የትኛው ሰውዬ? ከሟች ክፍል ጎን ያዘ ያልከው እንዴት አላየኸው? ሰሞኑን ስራ በዝቶብኝ እንቅልፍ ጥሎኝ ነበር። ስራ ሌሊቱ ሙሉ አልጋ ተጠቃሚዎችን ማስተናገድ መሰለኝ። እሱማ አሁን ታዲያ ምን ስለሆንክ ነው እንቅልፍን ስለጥጥ የምታድረው? ደስ አለኝ። ይሄንን እኮ የገስት ሃውሱ ባለቤት ቢጠይቀው ነው የሚያምርበት። ነው ልትከፍት አስበሃል? እሺ፣ ከዚህ በፊት መጥቶ ያውቃል? አያውቅም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ፣ በሟችነት የሚጠረጠረው ግለሰብ ቲፕ ሰጥቷል አይደለ? አይ ቲፕ ለማለት እንኳን ያስቸግራል። እንዴ? ኮንዶም ገዝቶ መልሱን ነው የተወልኝ። ረስቶትም ሊሆን ይችላል። እኔ የምልህ አልጋውን ብቻውን ነው የያዘው ብለሃል። አሁን ታዲያ ለምንድን ነው ኮንዶም የገዛው? እኔ እንጃ። ምናልባትም ሊነፋው ይሆናላ። እሺ ልጆች፣ የደረሳችሁበትን ነገር በየተራ አሳውቁኝ። አመሰግናለሁ። እኔ ያስኩት መረጃ እንግዳ ተቀባዩ በቀጥታ ምን በተዘዋዋሪ እዚህ ወንጀል ውስጥ እንዳለበት ነው። በምን አወክ? በተደጋጋሚ ውሸቶችን ለመድገም ይቸገራል ወይም ለማስቀየስ ይሞክራል። እሺ ናሆምስ? ያው እኔ ጋር ያለው መረጃ ሰውየው ከዚህ በፊት እንደሚታወቀው የመስሪያ ቤቱ የግዢ ባለሙያ ነው። አዲስ አበባ በተደጋጋሚ እየመጣ እቃ ሲገዛ ኖሯል። ያሁኑ ለየት የሚያደርገው በርካታ ብር ይዞ መምጣቱ ብቻ ነው። እናማ ሰውየው አልሞተም።
ሞቷል አስብሎ ገንዘቡን ይዞ የመጥፋት እቅድ ስላለው ሊሆን ይችላል። እኔ ግን አይመስለኝም። ታፍኖ ሊሆን ይችላል። እንዴት? እኛ እሱ ብሩን ይዞ ሊጠፋ ነው ብለን አስበን እሱን ስናሳድድ እነሱ እሱን ወስደው ወይም አስረው ገንዘቡን ወስደውበት ቢሆን እነማ መሆናቸውን ባቅማ ጆሮአቸውን ይዤ አመጣቸው ነበር። ቆይ የደሳለኝ ሐሳብ ልክ የሚሆንባቸው መስመሮች ይኖራሉ። ገንዘብ ይዞ ወደዚህ መምጣቱን ያውቃሉ። ስለዚህ ደሳለኝ ባለው መንገድ ሊጠቀሙ የሚሞክሩ ሰዎች እንዳሉ ማሰብ አይጎዳም። ጥሩ፣ ሁለቱንም እንያዝና ለጊዜው ግን ሪሴፕሽኑን እንልቀቀው ባይ ነኝ። እንልቀቀው? አዎ እንልቀቀው። ሰውዬ አባሮች ሳይጫወት ነው እንዲያደገው። እንኳን እኔ አንተም ተጫውተሃል። ሳምሬ ነዋ። እንኳን አባሮች ሹሌ ተጫውቻለሁ። እሺ ሱዚ፣ ቃጤ፣ ጢባጢቤስ እሱንም ተጫውቻለሁ። እሱ የልጃገረዱ ይጫወታሉ። ቆይ ናሆም እስቲ ሐሳብን አብራራው። ይኸውልሽ ቦስ፣ ሪሴፕሽኑ ሞተ የተባለውን ሰውዬ በደንብ ያውቀዋል። በምን እርግጠኛ ነው? ዋሸና፣ በተደጋጋሚ ዋሸን። ቆይ ከሪሴፕሽኑ እስከ ሰውየው ሩም ያለውን ርቀት ለክተነዋል አይደል? በደንብ። ስለዚህ ምን አለ ለቤት መስሪያ በሆነ የምለካው? የኔ ወንድም ለቤት መስሪያ፣ ለማድ ቤት መስሪያ፣ ለበረት መስሪያ ከምትል ዝም ብለህ አትለካ? ስራህን አትሰራ? ለበረት መስሪያ? አዎ ለበረት መስሪያ አልኩ እንዴ? ወይስ አሽሙር መሆኑ ነው? ሰው አይደለህም ከብት ነህ እያልከኝ ነው? የሚቀርብህን የምታውቀው አንተ ነህ። አሁን ዝም ብለህ ለካ ወደ ስራ ግባ። ከጥግ ጀምር። ያጭበረብር ነው እንዴ? ከጥግ ኤካ ዱ ስንት ሆነ? 14 እርምጃ። 14። ታዲያ በዚህ ርቀት ውስጥ ኮቴ፣ ድብድብ፣ ጩኸት አይደለም የአንሶላ ውስጥ ድምፅ አይሰማ? የአንሶላ ውስጥ ድምፅ ደግሞ ምንድን ነው? የኔ ወንድም የተወራ ነገር ሁሉ እኮ አይብራራም። ገባኝ። በአንተ ቤታውን ደብቀ ቦታ ፈስ ልትል ነው አይደለ? አዎ የአንሶላ ውስጥ ድምፅ ፈስ ነው። ወይ ደሱ፣ እንዳንተ አይነት ምስኪኖች ቢበዙልን እኮ ፍርድ ቤቶችና ፖሊሶች ስራ አይበዛባቸውም ነበር። ይኸውልህ በል ይሄንንም ምን ለማለት ነው ሳትለኝ ወደ ጉዳያችን እንመለስ። እሺ፣ ምን ላይ ነበር የቆም ነው? መሬት ላይ ነዋ። በዚህ ርቀት ውስጥ እንዴት አይሰማም? ሰምቷል። ዋሽቶን ነው። ቆይ መጣሁ። እንዴ ወዴ ልትሄድ ነው? ጆሮን ይዤ ላመጣው ነው። አንተ ደግሞ ሰው ሁሉ የሻምፒየንስ ሊግ ዋንጫ ይመስላል። የኛ ማድሪድ አንቸሎቲ ለቀጥል። ለዚህ ነው እኮ። እሺ እና አይኑን ጨፍኖ ካደ? ኧረ አለቃ አይኑን ገልጦ ነው የሸመጠጠ። ሰውየው እኮ እልም ያለ ዋሾ ነው። ወደ እኔ ሀሳብ ልምጣ? ትችላለህ። ይኸውልሽ ቦስ፣ ይለቀቅና ስልኩ ይጠለፍ ባይ ነኝ። ጥሩ ነው። እዚህ አስቀምጠነውም ላይጠቅመን ይችላል። እኔ ደግሞ ከተለቀቀ ሄዶ መረጃ ሊያቀባብልብንና ማስረጃ ሊያጠፋብን ይችላል። ደሳለኝ፣ አንዳንድ ጊዜ ለተሻለ ነገር ሪስክ መውሰድ ጥሩ ነው። ናሁ በሐሳብ ተስማምቻለሁ። ይለቀቅ። ና እንልቀቅ። ግድ የለም መልቀቁን እንለቃለን፣ ችግር የለውም። ግን እውነቱን በመንገር ተባበረን። እንዴ የጠፋው እኮ ክቡር የሰው ልጅ ህይወት ነው። አንተም ወንጀሉን በማጋለጥ የህሊና ደስታ ታገኛለህ፣ እርካታ። ኧረ ይሄ ህሊና የሚባል ነገር የለውም። ህሊናውን አስይዞ ተበድሮበታል። ይሄ ኮላተራ ነው። ኮሎቱሬ ኧረ እባክህ፣ ኮሎቱሬ አርሰናል የድሮ ተጫዋች ነው። ግድ የለም ምንም የምትነግረን ነገር የለም። እውነቴን ነው የምላችሁ። በፈለጋችሁት ልምልላችሁ እችላለሁ። እኔ ምንም የማውቀው ነገር የለም። ሞቷል የተባለውንም ሰውዬ እኔ አላውቀውም። እውነቴን ነው። እኔ በጣም ንጹህ ሰው ነኝ፣ እንደ ጲላጦስ። እውነት። እስቲ ዋይዘለት ነው። ለምን እጁን ይታጣ። እውነቴን ነው። እኔ በሰላም መኖር ነው የምፈልገው። ይሄ እንዴታ ውስጥ አንተ ጉጉቱን አየው። በዚህ ልጅ ሆነ ጭራሽ ተተባበረዋል። ደማ ያፈላ። ግድ የለም ደሱ ይውጣ። አይወጣም። ሞቼ ነው ቆሜ። በፍጹም አይወጣም። አያሳዝንም እንዴ? ውስጥ ፊት እኮ ምንም የወንጀለኛ አይመስልም። ተበድሮ ነው። ምኑን ወንጀለኛ የማያስመስለውን ፊት። ግድ የለም ደሱ፣ እኔ ኃላፊነቱን ወስዳለሁ። ይውጣ። እንደዚህ አይነት ምስኪን ሰው አስረን ማሰቃየት ራሱ ተገቢ አይደለም። ኮንስታብል ይውጣ። እንዴት ጥሩ ተወው አይደል? ምኑ አይወጣም ብሎ የሚከራከረውን ካራክተር ነው። እንዴት ባንዴ ዝም ብለው ለቀቁኝ ብሎ እንዳይጠራጠር እኮ ነው።
ማርገፍ ነበር። ሻይ ነገር ታስና አንድ የተረገመ መላጣ ፖሊስ አለ ሊገለኝ። ምን አለ? እረቱ ጀዝባ ነገር ነው እባክህ። ደግሞ ከሱ ብሶ ያስፈራራኛል። ሀባብራስ ለማንኛውም ፈቱኝ ብለህ አትዘናጋ። ሊከታተሉ ይችላሉ፣ ተጠንቀቅ። ኧረ ምንም አያመጡም። ይልቅ አንተ እንዴት ሆንክ? እኔማ በቃ ከሀገር ልወጣ ዝግጅቴን እየጨረስኩ ነው። ቤተሰብስ መሞትህን ሰማ? አዎ ሰምተዋል። ኧረ ከድር በልተው ለቅሶ ሁላ ተቀምጠዋል አሉ። ውይ ለቤተሰብ ግን መደበቅ አልነበረብህም። ሞቷል የሚለው ወሬ በደንብ እንዲናፈስ ይጠቅመኛል። ከተወሰነ ጊዜ በኋላ በሚስጥር ደውዬ መትረፌ እነግራቸዋለሁ። በቃ ወንድሜ አመሰግናለሁ። ኧረ እኔ ነኝ ማመስገን ያለብኝ። በህልሜ ራሱ አይቼ የማላውቀው ገንዘብ ላይ እኮ ነው ድንገት የጣልከኝ። አሁንማ እኔም ስራ ልቅቄ ሀገሬ የግሌን ፔንሲዮን እከፍታለሁ። በል በርታ፣ አንድ ቀን እንገናኝ ይሆናል። እኔ የምልህ ያ መላጣ ያልከው ፖሊስ ቦርጭ አለው? አዎ፣ ግን የሆነች ጉንጭ የምታክል ነች። ለማንኛውም ተጠንቀቅ። መላጣና ቦርጫን ፖሊስ ምረት አያውቅም። አትሳፈጥ። አግቶ እንዴ በረንዳ ራስ በለው፣ ምንም አያመጣም። አንተም እስክትወጣ ግን ተጠንቀቅ እሺ። ቻው። እገለዋለሁ። ለምንድን ነው የምረጋጋ? አለቀውም። በስንት መከራ ለፍቻ ያሳደግኩትን ቦርጭ ጉንጭ ነው የምታክሉ ይላል እንዴ? ተመልከት። ክዳኔ ነው እንጂ በርሜን ያክል ተመልከት። ኧረ በእናትህ ቁልፉን በጥሳ አይኔ እንዳታጠፋው። ፖሚ ትሙት፣ በቦርጩ የሚኮራ የመጀመሪያ ኢትዮጵያዊ አንተን አየሁ። ለምን አልኩ? ቦርጭም እኮ እንደ ማንኛውም የሰውነት አካል እንክብካቤ ይፈልጋል። አቢውዝ መደረግ የለበትም። እውነቴን ነው የምላችሁ። እኔ ምንም ማውቀው ነገር የለም። በፈለጋችሁት መንገድ ሰርች አድርጉኝ። እኔ ንጹህ ሰው ነኝ። እውነቴን ነው። እባካችሁ ሰርቼ ልብላበት። አሁን እኮ ማልቀስ ያስፈልጋል። ተው ነው፣ አታቋርጠው። እንባው እስኪያልቅ ያልቅስና ሲጨርስ እንጠይቋለን። ቀጥል። አመሰግናለሁ። እኔ እኮ የእናንተ እኮ ድጋም እኮ ይገባኛል። ህመማችሁ ይሰማኛል እኮ። ማንም ሰው ደመ ከልብ ሆኖ እንዳይቀር ነው እንቅልፋታችሁ የምትሰሙት። በተለይ አንተ በጣም የተባረክ ሰው ነህ። ለሰዎች ለስራ ያለ አክብሮትና ለሰዎች ያለ ቅንነት በእውነት በጣም ደስ ያሰኛል። እውነቴን ነው አይደል? አዎ እውነቴን ነው። ስላንተ ደግነት ምድር ብራና ውቅያኖስ ቀለም ቢሆኑ ራሱ ተጽፎ አያልቅም። ምን ማለት ነው? እንትን በመሬት በውቅያኖስ በሰማይ በምድር በአጠቃላይ በተፈጥሮ እያደነቀን ነው። ለአንተ አድናቆት አጣ። ሰማይና ምድር ላይ ሄደ እየተመሰጋገነን አይደል? አመስገን። እሺ ምንም አላውቅም እያልከን ነው? አሁን ከፈለጋችሁ በፈለጋችሁ ትምላለሁ። አባቴ ይሙት እናቴ ትሙት፣ ይኸው ፈጣሪ የለመነኝ የመኪና ራት ያደርገኝ የትምህርቴን አበባ ይቀንጥሰው። እኔ ምንም ነገር አላውቅም። ምንም ነገር የትምህርቴን አበባ ሰራተኛ አይደለ እንዴ? አይ የርቀት እማራለሁ። ዘበል ዋሾ የትምህርቴን አበባ ይቀንጥሰው ይላል። የምላስን ወገብ ነበር መቀንጠስ ነው። እስቲ አስማ። ምንም ማድረግ አይቻልም። ያው እንግዲህ ድምፅህን ተሸመጥጠው እንደሆነ እናያለን። አንድ የተረገመ መላጣ ፖሊስ አለ ሊገለኝ። ምን አለ? እረቱ ጀዝባ ነገር ነው እባክህ። ደግሞ ከሱ ብሶ ያስፈራራኛል። ሀባብራስ ለማንኛውም ፈቱኝ ብለህ አትዘናጋ። ሊከታተሉ ይችላሉ፣ ተጠንቀቅ። ልቀቀኝ! ከሷለሁ እንዴ አሁን እኮ እያደረግህ ያለው የመክሰስ ሳይሆን የመግደል ሙከራ ነው። ተረጋጋ እንዴ! ቁጭ በል አርፈህ። እኔንም ደርቦ ሊለጥፈኝ ነው እንደ አረባ ከአንተ ልጅ እንዴ! አንተም በመቅለብ ተቸገርኩ እኮ ነው። የምታክል ነች። ለማንኛውም ተጠንቀቅ። መላጣና ቦርጫን ፖሊስ ምረዳ። ይሄ ደግሞ ካለኔ መላጣ ላይ ደሳለኝ በረንዳ ራስ በለው፣ ምንም አያመጣም።
አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነቃ